በዛሬው ቪዲዮ ያለ እነዚህ እንዴት መኖር ያስችላል የሚያስብሉ ገራሚ የቴክኖሎጂ እቃዎችን አሳያችኋለሁ። የሚገርመው ነገር ሁሉም ልብ አንጠልጣይ ናቸው። ሰብስክራይብ በማድረግ በጥንቃቄ ተከታተሉ፣ ምክንያቱም እነዚህ በህይወታችሁ ውስጥ የሚያስፈልጓችሁ መሳሪያዎች ሊሆኑ ይችላሉ። በዚህ ቪዲዮ መሃል ላይ ሌሊትን ወደ ቀን የሚቀይር አይታችሁ ማታውቁት ገራሚ መሳሪያ አለ። እንጀምር። አሳ ስትከፍቱ ጣታችሁን እየቆረጣችሁ ወይም እያመማችሁ ከተቸገራችሁ ይሄ እቃ አሪፍ መፍትሄ ይዞ መጥቷል። ይህ የኤሌክትሪክ ጣሳ መክፈቻ ነው። አንዴ ተጫኑትና ራቅ በሉ፣ ራሱ ይቆማል፣ ጎኑን ይቆርጣል፣ እንዲሁም ለስላሳ እና አስተማማኝ ጠርዝ ይፈጥራል። ስለዚህ ስለታም ክዳን አይሆንባችሁም። በዩኤስቢ ቻርጅ የሚሞላ ጸጥተኛ፣ ፈጣን ትንሽዬ መሳሪያ ነው። በአንድ ቻርጅ 100 እና ከዛ በላይ ጣሳዎችን ይከፍታል። ስራ ለበዛባቸው ወጥ ቤቶች፣ ለአዛውንቶች ወይም መታገር ለሰለቸው ለማንኛውም ሰው በጣም አሪፍ ነው። እጅ ሳይነካው ንጹህ፣ ዘመናዊ፣ አሪፍ መሳሪያ ነው። እዚህ ጋር የምታዩት እስክርቢቶ ይመስላል፣ ግን የማይታሰብ ገራሚ መሳሪያ ነው። አሮማክስ ሚኒ ድሪል ፔን ይባላል። ለጌጣጌጥ፣ ለእንጨት፣ ለፕላስቲክ፣ ሌላው ቀርቶ ለሰርኪዩት ቦርዶች የሚሆን መሳሪያ ነው። 5 የፍጥነት መቆጣጠሪያ ስላለው ስስ ስራዎች ሳይበላሹ እዛው ባሉበት ሆኖ ይቆያሉ። የኦኤልኢዲ ማሳያ እና የኤልኢዲ መብራቶች ምን እያደረጋችሁ እንደሆነ በትክክል ያሳያሉ። በዚህ መሳሪያ ግምት አይኖርም። ተንቀሳቃሽ በዩኤስቢ-ሲ ወይም ታይፕ ሲ በምንለው ቻርጀር የሚሞላ እና ቢቶቹ በሰከንድ ውስጥ የሚቀያየሩ ናቸው። ዲአይዋይ ወይም ጥገና የምታደርጉ ከሆነ ይህ መሳሪያ ጊዜን እና ብስጭትን ይቀንሳል። በዚህ አነስተኛ መሳሪያ ብዙ ነገር ማድረግ ትችላላችሁ። በሌሊት የእግር ኮቴ አይሰማችሁም? በዚህ ግን ማወቅ ትችላላችሁ። አንድ ሰው ወደ ግቢያችሁ ቢገባ አላርሙ ወዲያውኑ ያሳውቃል እና መኪናዎችንም ያውቃል። ይህ ገመድ አልባ የመኪና ማንቂያ እስከ ግማሽ ማይል ድረስ ይሸፍናል። መኪናዎችን ወይም ሰዎችን ከ50 ጫማ ርቀት ላይ ያውቃል። በዝናብ፣ በበረዶ፣ በሙቀት አመቱ ሙሉ ይሰራል። ሰኩት፣ ሴንሰሮቹን ግጠሙ፣ አለቀ። ዋይፋይ ወይም አፕሊኬሽን አያስፈልግም። የፊት በር፣ የመኪና መንገድ፣ ጋራጅ፣ የግቢ ጀርባ፣ በእነዚህ ቦታዎች ገጥማችሁ መጠቀም ትችላላችሁ። ስለዚህ እነሱ ሳይጠጉ በፊት ታውቃላችሁ። ይህ መኝታ ክፍላችሁን የበለጠ ደህንነቱ የተጠበቀ ያደርገዋል። ይሄ የባዮሜትሪክ የሽጉጥ ማስቀመጫ ከግማሽ ሰከንድ ባነሰ ጊዜ ውስጥ ይከፈታል። በጣት አሻራ፣ በፒን ወይም በተጠባባቂ ቁልፍ ይሰራል። ከላይ ደግሞ ለስልካችሁና ለስማርት ሰዓታችሁ ገመድ አልባ ቻርጀር አለው። ተጨማሪ ኬብሎች አያስፈልጉም። በተጨማሪም ዘመናዊ ሰዓት ነው። ሰዓት፣ ሙቀት፣ እርጥበት፣ ባትሪ ሁሉም በሚታይ ስክሪን ያሳያል። በተጨማሪም የጸጥታ ሁኔታ፣ የውስጥ መብራት በጨለማ ውስጥ በአንድ ጠቅ መግቢያ ያለው ነው። የጦር መሳሪያችሁን የተጠበቀ አስፈላጊ ነገሮቻችሁን የተሟሉ የሚያደርግ ገራሚ እቃ ነው። ቪዲዮ ከተመቻችሁ ላይክ አድርጉ። በዚሁ መሃል ይሄንን ZTE የሚባለውን ከፍተኛ ጥንካሬ ያለውን የ4G Plus LTE ራውተር ላሳያችሁ። በጣም ቀልጣፋ ራውተር ነው። የዋይፋያችሁን ሁኔታ፣ ያልተነበቡ ሜሴጆችን፣ ባትሪያችሁ ስንት እንደቀረው እና የኔትወርክ ፍጥነትን የሚያሳይ ስክሪን አለው። ከሌሎች ራውተሮች በተለየ መልኩ ይሄ ራውተር LTE ካታጎሪ 6ን ይይዛል። ይህም እስከ 300 Mbps ፈጣን የዳውንሎድ ስፒድ እና እስከ 50 Mbps አፕሎድ ስፒድ አለው። በሁለቱም 2.4 ጊጋሄርዝ እና 5 ጊጋሄርዝ ፍሪኩዌንሲዎች ላይ የሚሰራ ዱዋል ባንድ ዋይፋይ ስላለው እስከ 32 የሚደርሱ ስልኮችን በአንድ ጊዜ ማገናኘት ትችላላችሁ። ደግሞ በኢትዮ ቴሌኮም እና በሳፋሪኮም ሲም ካርድ ሳይቀር ይሰራል። እናም የባትሪ ቆይታው እስከ 6 ሰዓታት ይቆያል። ዋጋውም 5000 ብር ነው። ይሄንን ራውተር መግዛት የምትፈልጉ ዲስክሪፕሽን ላይ ወይም ኮሜንት ላይ ፒን በተደረገው የቴሌግራም አካውንት አናግሩኝ። ዴሊቨሪ ፍሪ ነው፣ የትም እናደርሳለን። ዴስካችሁ አሰልቺ ይመስላል? ይህ ሁሉንም ነገር ይቀይራል። እቃው ዱም ታይምስ ጌት ይባላል። ቦታችሁን ወደ ልዩ ድባብ የሚቀይር የሳይበር ፐንክ ዲጂታል ሰዓት ነው። 5 የፒክስል ስክሪኖች፣ ተንቀሳቃሽ ምስሎች፣ ቀጥታ ሰዓት፣ የአየር ሁኔታ፣ አላርም ጭምር የያዘ የሚገርም መሳሪያ ነው። በስልካችሁ መቆጣጠር የምትችሉ ሲሆን የራሳችሁን ፒክስል ንደፍ ወይም ከዓለም አቀፍ ማህበረሰብ የተሰሩ ፈጠራዎችን ወስዳችሁ መጠቀም ትችላላችሁ። ለጌሚንግ፣ ለቢሮ፣ ለስትሪሚንግ ሴታፕ በጣም ይስማማል። ይሄ ሰዓት ብቻ አይደለም፣ የዴስካችሁ ማንነት ነው። ከዝናብ ከበረዶ ወይም ከረጅም ቀን በኋላ የረጠቡ ጫማዎች አሉ፣ ነገ እንዳትለብሷቸው እርጥብ ናቸው። ይህ ተንቀሳቃሽ የጫማ ማድረቂያ ሞቅ ያለና ጸጥ ያለ ማሽን በቦት ጫማችሁና በስኒከራችሁ ውስጥ አየር በመንፋት ሳይጨማደዱ ወይም ሳይቃጠሉ ሌሊቱ ሙሉ ያደርቃቸዋል። በቤት ውስጥ ወይም በመኪና ውስጥ ሰክታችሁ መጠቀም ትችላላችሁ። የስራ ቦቶችን፣ የክረምት ጫማዎችን፣ ጓንቶችን አስገቧቸው፣ አብሩት፣ እርሱት። ያለምንም ጫጫታ፣ ያለምንም ሽታ፣ ያለምንም እርጥበት ጠዋት ታገኙታላችሁ። ጠዋት ላይ ጫማችሁ ከእናንተ በፊት ተዘጋጅቶ ታገኙታላችሁ።
አሁንም በሶስት ቻርጀሮችና በኬብል ብዛት እየተጨናነቃችሁ ነው? ለዚህ የሚሆን አሪፍ መፍትሄ አለ። እዚህ ጋር የምታዩት አንድ አዳፕተር ከ200 እና ከዛ በላይ ሀገሮች ውስጥ ይሰራል። አብሮ የተሰራው USB-C ኬብል ጎትቱት፣ ቡም! በ45 ዋት ፈጣን ቻርጀር በአንድ ጊዜ 6 መሳሪያዎችን ቻርጅ ማድረግ ትችላላችሁ። ስልክ፣ ታብሌት፣ ላፕቶፕ፣ ኤርፓድ ሌሎችንም ቻርጅ ማድረግ ትችላላችሁ። በኪሳችሁ ውስጥ የሚያዝ ያህል በጣም ትንሽ ነው። ለጠቅላላ ሴታፓችሁ የሚበቃ ኃይለኛ ቻርጀር ነው። የኬብል መዘበራረቅ የለም። የባትሪ ማለቅ ድንጋጤ የለም። ይሄ ብልጥ ተጓዦች የማይዘሉት አንዱ የጉዞ መሳሪያ ነው። ሰዓቱን ለማየት አይናችሁን ያጨናነቃችሁ አሁንም ሰዓቱ ስንት እንደሆነ አታቁም? በዚህ ግን ይሄ ችግር አይፈጠርም። ይሄ ባለ 13.7 ኢንች ዲጂታል ሰዓት ግዙፍ፣ ብሩህ እና ምጥን ያለ ሰዓት ነው። ግድግዳ ወይም ዴስክ ላይ አድርጉት። ሰዓትን እና ሙቀትን ያሳያል። እንዲሁም በራሱ ደብዘዝ ይላል። ስለዚህ በሌሊት በጭራሽ አያስቸግርም። 11 የአርጂቢ ቀለሞች፣ የሌሊት መብራቶች፣ ድርብ አላርሞች፣ የጊዜ መቆጣጠሪያዎች፣ የርቀት መቆጣጠሪያ ጭምር ይዟል። ለመኝታ ክፍሎች፣ ለጂም፣ ለጌሚንግ ሴታፕ፣ ለክፍሎች በጣም አሪፍ ነው። ትልቅ ማሳያ፣ ዘመናዊ ባህሪያት፣ ዜሮ ልፋት የሆነ መሳሪያ ነው። ከስራ ወይም ከስፖርት በኋላ የመገጣጠሚያ ህመም አለባችሁ? ይህ ትንሽ መሳሪያ ሁሉንም ነገር ሊለውጥ ይችላል። ቴኖን ሙቭ 2 ኃይለኛ ቀይ መብራትና የኢንፍራሬድ ሌዘር ህክምናን በመጠቀም ህመምን እና እብጠትን በትክክል ህመሙ ባለበት በጡንቻዎችና በመገጣጠሚያዎች ውስጥ ገብቶ ያነጣጠራል። ዝም ብላችሁ እሰሩት፣ ስታርት በሉ እና በቀን ጥቂት ደቂቃዎች ውስጥ ያለ ክኒን ወይም መርፌ የደም ዝውውርን ታነቃቃላችሁ፣ ማገገምን ታፈጥናላችሁ እና ጥንካሬን ታቃልላላችሁ። ተንቀሳቃሽ፣ እጅን ነጻ የሚያደርግ እና ለእውነተኛ እፎይታ የተሰራ ማሽን ነው። በዚህ ዕቃ ህመም ምንም እድል የለውም። በቡና ላይ የሚያትም አታሚ አይታችሁ ታውቃላችሁ? አሁን ማሳያችሁ እሱን ነው። ማኪያቱ ጣፋጭ ወይም ማንኛውም መጠጥ ላይ አድርጉት። ማንኛውንም ስዕል፣ አርማ ወይም ጽሑፍ ጫኑ እና ቡም! የሚበላ ቀለም በሰከንዶች ውስጥ በትክክል ያትመዋል። ካፌዎች ለብራንዲንግ ይጠቀሙታል፣ ሌሎቹ ደግሞ ሰዎችን ለማስገረም ይጠቀሙታል። ፈጠራ ሰሪዎች ተደራሽነታቸውን ለማስፋት ይጠቀሙበታል። መዘባረቅ የለም፣ ችሎታ አያስፈልግም። ዝም ብላችሁ ፕሪንት ተጫኑ እና ምግባችሁ ገራሚ ይሆናል። ብሎን ጥላችሁ ለዘላለም ጠፍቶባችሁ ያውቃል? ይህ ማግኔታዊ መውሰጃ መሳሪያ ወዲያውኑ ያድናችኋል። አስረዝሙት፣ አጣጥፉት፣ አብሩት። ጠንካራ ማግኔት ብሎኖችን፣ ሚስማሮችን፣ መሳሪያዎችን ከጠባብና ከጨለማ ቦታዎች፣ ከመኪና ስር፣ ከሶፋ ጀርባ፣ ከሞተር ውስጥ ይዞ ይወጣል። መንበርከክ የለም፣ ጭንቀት አያስፈልግም። በጥንካሬ የተሰራ እጅግ በጣም ብሩህ ኤልኢዲ ያለው ነው። በተጨማሪም ለኪስ ምቹ ነው። እቃዎችን የምታስተካክሉ፣ የምትገነቡ ወይም እቃ ማጣትን የምትጠሉ ከሆነ ይህ ትንሽ መሳሪያ ጨዋታ ቀያሪ ነው። ያለማቆሚያና በደካማ ድምጽ በስልካችሁ ቪዲዮዎችን እያያችሁ ከሆነ ይህ መሳሪያ ነገሩን ይቀይረዋል። ይሄ ሊነቀል የሚችል የስልክ ማቆሚያ ያለው ባለ 2 የብሉቱዝ ስፒከር ነው። ሰኩት፣ አንግላችሁን አስተካክሉ፣ ቪዲዮን አስጀምሩ። ከፍተኛ ንጹህ የስቲሪዮ ድምጽ፣ ጠንካራ መያዣ ያለው ገራሚ መሳሪያ ነው። በተጨማሪም ለእንቅልፍ ተብሎ የተሰራ ለብቻው የድምጽ ሁኔታዎች አሉት። ቤት ውስጥ፣ ከቤት ውጭ፣ በፌስታይም፣ በጌሚንግ ይሄ መሳሪያ ሁሉንም ያደርጋል። አንድ ነገር እስኪሰበር ድረስ እስክርቢቶ ብቻ ይመስላችኋል? ይሄ ሬይ መልቲ ቱል ፔን ነው። ይሄ እስክርቢቶ 11 መሳሪያዎችን በኪሳችሁ ውስጥ ይዛል። መፍቻ፣ የኤልኢዲ መብራት፣ ደረጃን መቆጣጠሪያ፣ ሜትር፣ የጠርሙዝ መፍቻ፣ ስታይለስ፣ እነዚህን ሁሉ ይዛል። የላላ ብሎን ያስተካክላል፣ የጨለመ ጥግ ያበራል፣ ልኬትን በፍጥነት ያጠናቅቃል። ከባድ የብረት ግንባታ፣ ለስላሳ ጽህፈት እና በእርግጥ ጥቅም ላይ ይውላል እንጂ አይረሳም። ለስራ፣ ለቤት፣ ለመኪና ወይም ለስጦታዎች አሪፍ ነው። አንድ እስክርቢቶ ብዙ ነገር ማዳን ይችላል። መብራት ቢጠፋ ይሄ ሌሊቱን ወደ ቀን ይቀይረዋል። ይህ የእጅ ባትሪ አስገራሚ ኃይል አለው። ሙሉ መስክ ማብራት ትችላላችሁ። ለካምፒንግ፣ ለድንገተኛ አደጋዎች፣ ለመንገድ ጉዞዎች ይሄ ሁሉንም ነገር ይይዛል። ለረጅም ርቀት አጥብቡት፣ ለሰፊ ቦታ ደግሞ አስፉት። ለድንገተኛ አደጋዎች ቀይ መብራት ጭምር አለው። አንዴ ቻርጅ አድርጉት፣ ሌሊቱ ሙሉ ይሰራል። ዝናብ፣ በረዶ ግድ የለውም። እንደ ታንክ የተገነባ ነው። ይህ የእጅ ባትሪ ብቻ አይደለም፣ በእጅ ላይ የተሰራ ፀሐይ ነው።
በስራ ላይ ቅርጹ ቀጥተኛ ስላልሆነ አቆራረጥ ሊያስቸግራችሁ ይችላል። ይሄ መሳሪያ ያንን ያስተካክላል። ይሄ ሊያዝ የሚችል ፖርቱር ጌጅ ነው። ተጫኑት፣ ቆልፉት፣ ቁረጡት፣ ምንም ግምት የለውም። እንደገና መለካት አያስፈልግም። ለተጨማሪ ሰፊ ቅርጾች ሁለት ቁርጥራጮችን በአንድ ላይ አያይዛችሁ መጠቀም ትችላላችሁ። ለወለል ንጣፍ፣ ለጡቦች፣ ለቧንቧዎች፣ ለጌጣጌጥ አሪፍ። ለዲአይዋይ የእንጨት ስራ ወይም የቤት ማሻሻያ የምታደርጉ ከሆነ ይህ መሳሪያ ጊዜን፣ ገንዘብን እና ብስጭትን ይቀንሳል። የዛሬው አስገራሚ እቃዎች በዚህ ይጠናቀቃሉ። ቪዲዮ ከተመቻችሁ ላይክ አድርጉ። ከነዚህ የበለጠ እብድ የሆኑ የቴክኖሎጂ ቪዲዮዎችን ሰርቻለሁ። እነሱን ገብታችሁ እናም ደግሞ ከነዚህ ውስጥ በጣም የተመቻችሁን ሶስቱን ኮሜንት ላይ ንገሩ።